ኢንተር ስማ ኢንተርናሽናል ላይ ትላለህ ማሚ ግን ሁሌ እንዳለቀስክ በኢየሱስ ስም ምን እያልሽ ነው እናቱ? ኦኬ ኢንተርናሽናል ነኝ አልክ አይደለ? ጌመር ለምን ሁሌ የምታለቃቀሰው? አይ ለክሱ ይሄ መጀመሪያ ጌማችን ነው። ሰው እኮ ማርያምን ይታዘባል ማሚ። የኔ እናት ሰው እኮ ይታዘባል። የኔ እናት አዳምጪ። እኔ ሪል ንግግር ነው የተናገርኩት። ጌም ሲጫወት ፌር መሆን አለበት ጌም። አንቺ 100 ሺህ ስትገቢ ነው 20 ሺህ መግባት አለበት። ይሄ ግልጽ ነው። ያለበለዚያ አይዝናናም ሰው። የመጀመሪያ ጌም ነው የመጀመሪያ ጌም። እኔ መቀጣት አይደብረኝም። አዳምጪ እኔ መቀጣት አይደብረኝም፣ ግን ምንም ሳላገኝ ግን አልቀጣም። ብገኝ ለምን ታውቂያለሽ? አይ አም ኢንተርናሽናል ጌመር። ለዛ ነው የመጀመሪያ ጌም ነው። ከዚህ ጌም በኋላ ታለቃቅሳለህ ስትፈልግ። ቁጭ ብሎማ ዝም ብዬ እየተቀጣሁ በነፃ የሚዝናና ከሆነ ሰው አዳምጪ ሊስን ቁጭ ብሎ በነፃ የሚዝናና ከሆነ ለምን ጊፍት ይሰጠኛል? እኔ እርገጣቸው ማንን ማይሰጡን ያንተ ቤት ያሉትን ይረገጡ። ዘረፋ ነው ግዴታ ነው። በግድ ነው የሚሰጠው። እሺ ምን አርጉ ነው የምትለን ሰውዬ እንዴ? ያምሻል እንዴ? ወይኔ እግዚአብሔር ይዝም። እሺ ስፒች ቻሌንጅ 2 ልብ ስፒች ቻሌንጅ መሙላት አትችሉም? ስፒች ቻሌንጅ የኔና ታራግፌ መጣ። ጠብቂኝ። ቅጣትስ ይመጣል ተመልሶ። ኧረ አምላኬ ሆይ ግን እንደው ጌታ እኔ ራሱ እኮ ደደብ የማይገባኝ ነኝ እኮ አንዳንዴ እግዚአብሔርን ከዚህ ሰውዬ ጋር ለምን እንደምጫወት ምን ጎሎብኝ ሁሌ እኝኝ እንዳለ ማርያምን ገይስ አንዳንዴ ይሰለቻል እኮ እኔ ውስጤ እንዴት እንደደከመው። ይመለስ ቆይ እስኪ ይመለስ። ዝም ልበል። እውነትህን እኮ ለምን ትጫወቻለሽ? እግዚአብሔር ነው እውነትህን እኮ። ኧረ ምን ጌም ያሞቃል? ሁሌ እንዳቆረፈደ ነው ጋይስ። ሁሉ ጊዜ በአንድ ቀን 2 ጌም ተጫውተን እናውቃለን እንዴ? አብረን ለየብቻ እንጫወት ግጠምኝ ይላል። ስገጥመው ሁሌ እንዳሸነፍኩት ነው እሱ። በቃ ማመን አለበት። በቃ አያሸንፈኝም። ተመልሷል ጋይስ፣ ተመልሷል። ዘርግፎ ተመልሷል። አሁን ይሄ አመጣጡ ራሱ ድባቡ ያስታውቃል። እዚህ ጋር ቴንክ ዩ ቬሪ ማች የስ። አሁን እንደዚህ ይሆን እንደዚህ ነው መረዳዳት አለብን። ሰው ምን አለ መሰለህ፣ አሁን ቲክቶክ ላይ አንድ ያነበብኩት ህጎች አሉ። ቁጭ ብለህ ዝም ብለህ ያለው ቻንስ ታራግፋለህ። ሳትነግረው ቆሎ ይገፈፋል። ጠላት ቤት እሷ ቤት ይከመራል። እስከነ አሰስገሰሱ እስከነ መቀኝነቱ እስከነ ጨረሩ እሷ ቤት ይሄዳሉ። አሁን የእሷ ቤት አየር ይያዛል። ለምን? ከዚህ የተራገፈው ጨረራም እሷ ቤት ተሰብስቧል። እመነኝ። እሺ ወደ ቅጣት የኔ እናት ግዴ። እሺ አንደኛ ቅጣትህ ኮሜንት ተጽፏል። ምን አገባኝ እኔ ጻፈው ይጅበት። የምን አባታቸው ኮሜንት ነው ቂንጥራሞች። አንደኛ ቅጣት በርበሬ በዘይት ግን እና አካውንት ዋርኒንግ ቢሰጥ ቅጣት ሚሊዮን ቅጣት አለ። ይሄ በርበሬ ምናምን ደፍተክ ዞረህ ትቀመጣለህ። ዞረክ አካውንት ዋርኒንግ ይሰጣል። ትደፋውና ፊትህን ታዞራለህ። አጭር አማርኛ ምንድን የሚከብድ? ትደፋዋለህ ፊት ላይ ዞረህ ትቀመጣለህ። ጥሩ ነው። ሁለተኛ ቅጣት ይሄ ጥሩ ነው። ሙሉ አይ መጀመሪያ ታሳያለህ እንዴት እንደምትደፋው እነግርሃለሁ። ከዛ ፊትህን አዞረህ ትቀመጣለህ። ሁለተኛው ቅጣት በርሜል ውስጥ ውሃ ሞልተህ ትገባለህ። እዛው ቁጭ በል። በጣም በረዶ ነው እየዘነበ ያለው። ላሳይሽ። ዝናብ አለ። ላሳይሽ። በቃ ጥሩ እንደውም ተመቸን። ዝናብ ላይ ተንከባለል። ምንም አይሰማም ማሜ፣ ምንም አንድ ድምፅ የለም። በደማሜ እኮ ሴትዮ ወላሂ ላዚ በረዶ ይኸው ኢትዮጵያ ውስጥ ነው በረዶ የሚዘንበው። ኧረ ማሜ በእናትህ አትፎግር በፈጠረ ካምላክ። ወላሂ ላዚ ወጥቼ ላሳይሽ። የእውነቱን ነው ጋይስ፣ በረዶ እየዘነበ ነው። አላህ ይስክረኝ። በረዶ ነው ወይ ዝናብ ነው? አትዋሽ ማሜ፣ በረዶ ነው ዝናብ ነው? ቆይ በእጄ ላሳይሽ። እንደዚህ ይዤ ያ ኖ ዝናብም አለ። ማን ጆን ዳንኤል ሲል ሰምቻለሁ። በረዶ ኧረ እንደው አምላኬ ወይ እንደው ተሰቃየሁ። ዝናብ እየዘነበ ነው በረዶ ምናምን ስልሽ ተመችቶሽ እንደውም ጥሩ ነው። ተንከባለል። ጥሩ ነው። አንደኛ በረዶ ላይ ተንከባለል ማሜ።
በረዶ ላይ 20 ጊዜ ተንከባለል። ሁለተኛ በርበሬ በዘይት በጥብጠህ ፊት ላይ ሙሉ ደፍተህ ፊትን አዙረህ ትቀመጣለህ። ሶስተኛ የቅድሙ ጥቁሩ ጃኬት አለ አምጥተህ ቅድድድድ አድርገው 90 ቦታ የትኛው ጥቁሩ ጃኬት ሴትዮ እያየሻለሽ ወድጄዋለሁ። ሻፍጄበታለሁ። ጸጉር ያለው ጸጉር ነገር ያለው ፈር ነገር ያለው ወድጄዋለሁ። ቀዳደው 4 ነጥብ። አራተኛ ቅጣት ጭማሪ ከፈለግ አራተኛ ትፈልጋለህ። አንድ ልብ ሳላገኝ ነው እየተጫወትክ ያለሽ። ተረጂ ሰው በእናትሽ ሰውዬ፣ ይሄ እኮ የኔ ችግር አይደለም እኮ እያየሽ አይደለም። የትኛው ጃኬት ያላየሽውን መቅጣት አይቻልም። አውልቅ ራስሽ እንኳን ያልሽኝ ገባሽ? ካየው ቀጣለው ከሚለው አንግል አይደል እንዴ? አራተኛ በረኪና ላይ ደፍተህ ተቀመጥ። የለኝም በረኪና ነኝ። እስኪ እዚህ ጋር 1500 ሰው ክርስቶስን ኮፕሊንኩ 200 ነው። ኮፕሊንኩን አንዳንድ ጊዜ ራሱ ብታረግ ምን አባቱ ረዳዋል? ምን አገባኝ? እዚህ ልንረዳዳ የመጣው መሰለ። እንዴት አባቱ አውቀዋለሁ? አሁን ስንት አይነት ታፕ ኮፕሊንክ በረኪና የለም። ሶስተኛ ቅጣት ሰውዬ ነገርኩ። አንደኛ መንከባለል፣ ሁለተኛ በርበሬ ደፍተህ መቀመጥ፣ ሶስተኛ ሚጥሚጣ ታጠን። እናቴ ጌሙን አልፈለግሽም? ተቀጣ። ለምን አባ ነው የምትለማመጥ? ለማመጥ የምን አባ ጌሙን አልፈለግሽም ነው? አሽከርፊያለሁ። ተቀጣ። በርበሬ ሚጥሚጣ ሁለት አይነት በርበሬ ይቻላል እንዴ? አይ ሁለቱ የተለያየ። ለምን ሚጥሚጣና በርበሬ ተባለ? የተለያየ ስለሆነ ነው። አልጋ ላይ ሳሙና ላርጎ ምናምን በጥብጣ በርበሬ በጥብጣ ደፍተተኛ። ምን ላይ? አልጋ ላይ አንተ ሰዎቹ እንደምትለው አለ አይደለ? ደፍተክ ምንድነው ላርጎ ጫው ምናምን አበጥብጠቅ አልጋ ላይ ድፋ፣ ባልዲ ሙሉ ውሃ። አሁን ምስቴንና ልጄን አንስቼ እነሱስ ምን ላይ ተኙ? ኧረ ተው ግን ማሜ ምን ላይ ተኙ? አይ ከምሬ ነው የምልሽ። በረዶ ላይ ሄደህ ተንከባለል ውጭ። በቃ ጨርሻለሁ እናቴ። እኔ አንድ ጋላክሲ ያላገኘሁበት ጌም፣ አረ እንደው ጋላክሲ ቀር አንድ ልብ ያላገኘሁበት ጌም። እኔ ይሄ ከኔ ችግር ቆይ ስማኝ፣ የኔ ችግር አይደለም። ስማኝ በቃ ማሜ ትቀጣለህ ሳትቀጣ አባቴ ሙት የምሬን ነው የምነግርህ። ትቀጣለህ ሰጣቱ ትክክል አይደለም። በርበሬና ሚጥሚጣ እንዳይደለም ነው ቀጣው። በቃ መገዳደል ብለሃል። የፈለኩትን ነው የምቀጣው። በ100 ሺህ ምናምን አሸንፌ ነው። ዝም ብሎ አይደለም። አንበሳ ተሰጥቶበት ምናምን ነው። ሰው የራስ ዕዳ ነው። ከፈለክ ይስቱ ካልፈለግ አይስቱ። አይ ማሜ ያልተሰጠውን ቆይ ኬክ ብላል በለው። አይ ማሜ ተሰጥቶታል አሁን በርበሬ ጠጣ። ምን አገባኝ እኔ እንዴ? ማሜ ፌር አይደለም እኮ። አንተ ጌመር እስኮ በትክክል ተጫወት። ካልፈለክ አትጫወት ከኔ ጋር። ኢትስ ኦኬ። ጌሙ የመጀመሪያ ሲሆን እየተቀጣጠለ ነው። አይመለከተኝም። ይሄ የኔ ዕዳ አይደለም። ጌሙ የመጀመሪያ አይደለም። ከነጆን ዳንኤል ጋር የጀመርነው ጌም ነው። አለቀ። የነጆን ዳንኤልን ጌም ተውኩልክ። አልተቀጣም። የትናንትናውን አልተቀጣ። ከትናንት ወዲያ አልተቀጣም። ትቀጣለህ ሳትቀጣም? አጭር መልስ። ትናንትና አልተቀጣም። ትተወጣክ። የምንም ምንም አይመለከተኝም። በቃ ስለዛሬ አውራይ ተቀጣ። እሺ ቅጣትሽን አስተካክለሽ ተናገሪ። ይሄ ለመጨረሻ ጊዜ ነው የምጠይቅሽ። የመጨረሻ ነው የሚተናገር። ኢትስ ኦኬ። የመጨረሻ ነው። እኔ የሚጎዳኝ አካላዊ ጉዳት፣ ውስጣዊ ጉዳት የሚጎዳ ነገር አልቀጣም። ይሄ መታጠን ውስጣዊ ነገር ምንም አይመለከተኝም። ውስጣዊውን ትተውና መታጠኑን ትተው ውጪ ተንከባለን። ቀላል እናቴ አልንከባለለም። በብርድ አልወጣም አልኩሽ። በቃ ካልወጣ እንግዲህ ቅጣትን ካልተቀበልኩ ውጣ። ችግር የለውም። አለቀ። አለመጫወት እኮ ነው። አለቀ። that's fine። አይዝም ኮልጌት በሽንኩርት አይኑን ያዝማን አባቱ ስለሆነ አይዝም። በጣም ይቅርታ እሺ ጋይስ። አይ ነው ማሜ በጣም ክፉ ሰው ነው። መድኃኒዓለም ነው የምላችሁ። ባለፈው የዛሬ 2 ቀን ማለት ይቅርታ ስለጠየቀኝ ነው እንትን ያልኩት። የዛሬ 2 ቀን ከሆነች ልጅ ጋር እየተጫወተ በ20 ሺህ ነው በ30 ሺህ ጃኬቱን ቀደደ። ለኔ አልቀድም ብሎ ወጣ። መጥቶ ይቅርታ ይጠይቃል። በውስጥ ያለቃቀሳል፣ ይደውላል ምናምን። ማርያምን እኔ ከዚህ ሰውዬ ጋር ነው አያስፈልግም። በቃ ሁሉ ጊዜ በቃ ክፋት ነው የሚያውቀው። በቃ መድኃኒዓለምን እኔ እንደዚህ አይነት ክፋት ስለሌለኝ ነው። የሆነ ሰው ሲሰጠው ይቀናል፣ የሆነ ሰው ማሳጣት ይፈልጋል ምናምን። በቃ እኔ ሰው ጊፍት እንዳይሰጠኝ ነው ይሄንን ሁሉ የሚያደርገው። ለምን ከሁሉም ከነ ሄለ ወርቅዬ ጋር ምናምን ሲጫወት እንደዛ ሰዎችን ስለሚበድላቸው ማርያንም እንደዛ አርቆ ነው ሰው ማሳጣት ነው የሚፈልገው። እግዚአብሔርን ጋይስ በጣም ነው። እኔ እኮ ምንም የምጎዳው የለም፣ ይረዱኛል። እኔ ቤተሰቦች ግን በጣም ቆሻሻ ሰው ነው። እመቤቴን ጋይስ አሁን እስኪ ጋይስ እንገዳደል ብሎ እኔ ለብቻዬ እንኳን መጫወት ከሱ ጋር አልፈልግም። ሁሌ ነው ብለው ለአራት ነው እኔ መጫወት የምፈልገው ካስተዋላችሁ ማለት ነው። ለኔና እሱ አንድ ላይ መጫወት የለብንም። ሁለት ሆነ መጫወት አልፈልግም እኔ። አረኔ አልናደድም፣ ግን በጣም ክፉ ሰው መሆኑን ነው ማየው። ማርያምን ክፉ ሰው ነው። በቃ ይሄ ኒንጃ በጣም ክፉ ሰው ነው። በኢየሱስ ይሄ የዋህ ነው ምናምን ነው አይደለም። በጣም ክፉ ሰው ነው። ምቀኛ ነው።
አያሳልፍለት። እግዚአብሔርን ጋይስ አሸንፋችሁም ተሰጥቷችሁ አልቀጣም። ከዛ እናንተ እንደ ክፉ የሚያሳይባችሁ ነገር አረ እኔ ምን ረግጠዋለሁ መቤቴን እኔ ማቆም ነው ያለብኝ። ሁሌ እኮ እናገራለሁ እኔ እና እሱ ከሆነ በቃ ሁለት ከሆነ አልፈልግም ከሱ ጋር መጫወት። አራት ስንሆን ይሻላል። አራት ስንሆን ግዴታ ስለሚሸነፍ ይቀጣል ከሌሎቹ ጋር አብሮ ማለት ነው። ሁለት ከሆነን ግን በቃ ቅናት አለበት። በቃ ሁሉ ጊዜ ላይ መሸነፍ አለብኝ። ለምን ይሸነፋል? ቅድስትን ባለፈው እያይኔ ያየ ላይቭ ላይ አሸንፈው ሰድቦ እናትሽ እንዴት ምናምን ብሎ ሰድቦ አባረራት። በቃ ሰው ሲሰጠው አይፈልግም፣ ደሙ ይፈላል። አረ በጣም ቀኝነት አለበት። እናልከኝ እኔ ማር ቅድስትን አስለቀሳ። በጣም መጥፎ ሰው ነው፣ በጣም ክፉ ሰው። ማርያምን አባቴን ያሳጣኝ ጋይስ። ማሜ ምስኪን ሰው አይደለም ይሄ፣ ገራገሪው አይደለም። በጣም ክፉ መርዝ ሰው ነው። ትናንትናም ነግሬዋለሁ፣ ጽፌለታለሁ። ክፉ ሰው ነው ብየዋለሁ። ክፉ ሰው ነው፣ በጣም ክፉ ሰው ነው። በኢየሱስ ክርስቶስ ዝዬ በጣም ይቅርታሽ የኔ እናት። ደግሞ ሁሌ ይነግሩኛል እኮ ቤተሰቦቼ ከዚህ ሰውዬ ጋር አትጫወች። አህያ ስለሆንኩ ነው የማይገባኝ። እሱ ብቻ ነው ማሸነፍ ያለበት እኮ በቃ እሱ ብቻ። እንዴት እንደዚህ ይሆናል? ጌም እኮ ነው። እኔ አሁን ማርያምን ሰሞኑን ያው ሰው የለኝም እያያችሁ ነው ሳምንቱን ሙሉ። ግን አንዴ ሰው የለኝም ብዬ አላለቃቅስም። በቃ እጫወታለሁ፣ ደፍሬ እጫወታለሁ። በቤቢ ላይ እጫወታለሁ። ከተሰጠኝ ሰጠኛል፣ ካልተሰጠኝ ተቀጥቼ እወጣለሁ ምናምን ነገር 3-4 ሰው አጫውታለሁ። ከዛ በኋላ ካቃተኝ እወጣለሁ። አሁን ትናንትና ከማርያ ጋር 3 ጨዋታ ተጫወትኩኝ። ሰው ስለሌለኝ በቃ ተሸንፌ ወጣሁኝ። በቃ 3 ተቀጣው፣ 4ኛ መቀጣት ስለማልችል ብዬ ወጣሁ። ሰውን እኮ ታጫው ላይክ ገና የመጀመሪያው ከተሸነፈ ያብዳል። እኔ አሁን ሰሞኑን ከማንም ጋር ልጣላም ካያችሁ ሰላሜን አግኝቼ ነበር። ከዚህ ሰውዬ ጋር ስገጥም ነው ሌላ ሰው ጋር እንደሆነ ሻለኝ። ሶሪ ጋይስ ይቅርታ። አላማው አይ ነው ግን እግዚአብሔር ምን እሱ ጊፍተር ሰው ስላሳጣ አይደለም። ምን በባክሽ እንጂ ውሻ ምን ይገባሻል? የበረሃ መብረቅ ያለሽ መብረቅሽ ይጥፋና በርሃ ላይ ያስቀርጥ ምን ይገባሃል አንተ? የኔ ስሜት ማርያም ጋይስ እንደዚህ ከተናደርኩ መቼ ነው? ወራት አለፈኝ። ሶኬ ተውት። ሰው እየፈለክ ነው ጫወታለሁ። ችግር የለውም።